አድርጎ ለምን ካንስል ታደርጋለህ? ኖ ልጄንና ሚስቴን ሂጄ ማስለም አለብኝ፣ ቤተሰቦቼን ማስለም አለብኝ፣ እዛ ሂጄ ማስተማር አለብኝ። ወላሂ ዶሚኒካን ሪፐብሊክ ነው፣ ወላሂ አጠገቤ ላይ ነው የምላችሁ። ሂጄ የነበረውን ይመን እኔ ነበረኝ ወይ ወላሂ በቃ ነው። አሳይለም አልፈልግም፣ አሜሪካ መኖር አልፈልግም። በቃ ዲፖርት አድርጉኝ፣ ወደ ሀገሬ ዲፖርት አድርጉኝ። እንደዚህ ዝም ብለን ስንሰግድ የምሬ ነው የምላችሁ። ዛሬ ሌሎችም እንድታደርጉት የምፈልገው ነገር አንድ ነገር አለ። መናገር አይደለም፣ እኛ እንኑረው። እኛንን ዛሬ የምንዋሸው፣ እኛንን በቀጠሮ ማንገኘው፣ እኛንን የምንቀጥፈው፣ እኛ እንኑረው። ሰውን ደግሞ ለማስለም በጣም ቀላል ነው። እንደዚህ እያወራችሁ የሆነ ክርስቲያኖች ምናምን ሊኖሩ ይችላሉ። እያወራው ነው 30 ሲደርስ አይ ልሰግድ ነው በቃ መደራደሪያ እንትይ ለሰላቱ ይሄን አክል ይላሉ። ሰዎችን ይስባል። ጓደኛ ካላችሁ መስጊድ ጋብዙት፣ ወላሂ መስጊድ ጋብዙት። መስጊድ ይምጣ። ያ ሰው መስጊድ ሲመጣ የሚያየው ሌላ ነው። እኔ የኔን ህይወት አንድ ነገር ልንገራችሁ። እንዳልኳችሁ ሰልሜ ጅዳ ነበርኩኝና ሼክ አላሙዲንን ማንም ሰው ያውቃቸዋል አይደል? ሼክ አላሙዲንን ታውቋቸዋላችሁ? በጣም ጥሩ። ጅዳ ጓደኞቼ ረመዳን ውስጥ ነውና የሆነ መስጊድ ይዘውኝ ሄዱ። ወደ 10 ምናምን ልጆች ነን፣ በአራት መኪና የሆነ ቦታ ነው የምናፈጥረው ምናምን ብለው ሄድን። የደሴ ልጆች ናቸው። አንድ የደሴ ኃይሌዋ ነው የሚለኝ፣ ኃይሌ ነው የሚለኝ። በጣም ፈጣን ምናምን ስለሚል ኃይሌ ብሎ ነው የሚጠራኝ እሱ። በጣም ብዙ ጊዜ እንደ ኃይሌ ገብረስላሴ ማለት ነው። ሶሪ በጣም ብዙ ከክርስትና የመጡ ሰዎች እንደኔ ፊል ሊያደርጉት ይችላሉና ከዛ አፈጠርን፣ እዛ መቅሪብን ሰገድን። ከዛ ወደ ስራ እንሂድ እንጂ አልኳቸው። ወደ ስራ እንሂድ እንጂ ነው። ቆይ ጠብቅ ምናምን አለኝ። አቤ ለምንድን ነው የምንጠብቀው? ነው ጠብቅ ቆይ ምናምን አለኝ። ምንድን ነው ምናምን ስለው ምንድን ነው ምን እየጠበቃችሁ ነው ስለው አላሙዲን እኮ እዚህ ነው አለኝ። አረ ትቀልዳለህ? አላሙዲን እዚህ መስጊድ አልኩት። አዎ እዚህ እኮ ነው አለኝ። አላመንኩትም። እየሮጥኩ ነው የተመለስኩት ወደ መስጊድ። ፓርኪንግ ያነበርኩኝ እየሮጥኩ ነው የተመለስኩት። ልክ እኔ ስደርስ አላሙዲን ሲወጣ በር ላይ ተገናኘ። ከኋላ እየሰገደ ነበር ተብያለሁ። አላሙዲን እንግዲህ አስቢው፣ ከእንትን ነው የመጣሁት። አይተሽው ሊሆን ይችላል አዲስ። አላሙዲን ከኔ ጀርባ ሰገደ ማለት በነበርኩበት በድሮ ቤቴ ምን እንደሆነ አስቢው። አላሙዲን ከኔ ጀርባ ይቆማል። አላሙዲን ሰላም አለይኩም ብዬ ነው የጨበጥኩት። ለእኔ ኢስ ፓወርፉል። እኔ የድሮ ቤቴ ላይ አቶ ከሌ ሲመጡ የግል መቃብር ያዘጋጁ ሰው ናቸው። እሳቸው ናቸው የሚቀድሙት። አንተ ወደዛ ሄድ፣ አቶ ከሌ ናቸው እኮ አቶ ከሌ ነው እዚህ ጋር ተብሎ ነው ፊት ለፊት የሚሰጠው አይደለ? ኢስ ፓወርፉል። መልእክት አለው የምር ወላሂ መልእክት አለው። ዛሬ እኔ መስጊድ ውስጥ ገብቼ አቶ ከሌ ሳይሆን ነቢል ነኝ አወሰፍ ቆሜ ወደኋላ ተመለስ አልባልም። ለኔ እኔን ተች ያደርጋል። እናንተ እስልምና ውስጥ የቆያችሁ ሰዎች ተች ላይ ያደርግ ይችላል። እኔ ጋር ግን ፓወርፉል እሱ መልእክቱ። እኔ ጋር መልእክት አለው። ባለፈው አንድ ቪዲዮ እየተመላለሰ ነበር፣ አይታችሁ ከሆነ እኔም ያየሁት በሌላ አንግል ነው። አይተሽ ከሆነ የመካ አይታችሁ መካ ላይ ኢማሙ ወድቆ ምናምን ተዝለፍልፈው ሰምታችሁ ሊሆን ይችላል። አብዱራህማን ስዴሲ ነው የቀጠለውና ቪዲዮ አለ ብታዩ ማለት ነው። እና ኢማሙ እያሰገደን የወደቀው በእስልምና እንትን የለም። ከዛ ሌላ ከኋላ ያለው ሰው ያስቀጥላል ሰላቱን። በቃ በስነ ስርዓት ነው። ቪዲዮውን ስታይ ምንም የተፈጠረ አይመስልሽም። ለእኔ ሌላ መልእክት አለው። ያለው መልእክት ምንድን ነው? ምንም የተፈጠረ የለም። ሁሉም በቃ ቀጥ። ምንም የተፈጠረ ሰው የወደቀ አይመስልም። ምንም የተፈጠረ አይመስልም። ኢማም አይደለም ሌላ ምንም የሆነ አይመስልም። ቀጥ ነው። እኔ የነበርኩበት ቤትስ አንድ ቄስ ቢወርቅ ምንድን ነው የሚሆነው? ሰልፍሽን ይዘሽ ጸሎትሽን መጨረስ አይደለም። መርካቶ ውስጥ አንድ ፊጋ በሬ ገብቶ እንዴት ነው የሚያተራምሰው? እንደዛ ነበር የሚተራመሰው። ይሄ ግን አላህ ፊት ነው የቆምሽው። ሰውየው የመውደቅ ያለ መውደቁ ሰላትሽ ነው ዋናው። ስርዓቱ ራሱ ለኛ መልእክት አለው። አንድ ሰውን ምንም አትበሉት።
መስጊድ የኛ ብቻ አይደለም፣ ረሱል አድርገውታል እኮ። ረሱል እኮ መስጊድ ላይ ጸሎት እንዲያደርጉ የነጅራን ሙስሊሞች ክርስቲያኖችን ፈቅደውላቸው አይደለ? በተከበረው መስጊዳቸው እንኳን ዛሬ እኛ የምንሰግድበት አይደለም። መጀመሪያ እኛ ኑረ ነው ያን ሰው ወደ መስጊድ ልሄድ ነው እና መስጊዳችንን ለምን አትጎበኝም? ና እስቲ እየው መስጊዳችንን እየው እስቲ። የግድ ወዱ ማድረግ እኮ አይጠበቅበትም። ያ ሰው መስጊድ ለመግባት የግድ ወዱ ማድረግ አይጠበቅበትም። አንተ ስገድ፣ ስርዓቱን ይመልከት። መልእክት አለው፣ ለሱ ትልቅ መልእክት አለው። መስጊድ አምጣውና እሱ ከጎን ይቀመጥ እስከመጨረስና እዚህ ጋር ተቀመጥ ምናምን ይኸው ምናምን አትንገረው፣ እሱ ይመልከት ብቻ። ያ በጣም ትልቅ። እንደዛ ነበር ይዘናቸው የምንሄደው እኛ ስንሰግድ። ያ የሰለመው ልጅ መስጊድ እየጋበዝነው ነበር፣ ና ከኛ ጋር ሰርፕራይዝ ነበር እኔን ያደረገኝ። በተለይ ደግሞ መስጊድ ስለመጡ ብቻ ይሄ ነው ብላችሁ ዳዋ እንዳትጀምሩ፣ እንዳታወሩ። እነሱ ይጠይቁ። ጀማይካዊ ነው ቅድም ሰለም ያልኳችሁ ልጅና ታተዋለው፣ እጁ ላይ የመስቀል ታተዋለው። እና የኔና የአንድ ጋናዊ ጓደኛ ነበር እና ታተዋለው እዚህ ላይ። ጀማይካዊ ነው፣ በጣም ክሎስ ነበርን ሶስታችንና እሱ ከኛ ጋር ሁሌ ስለሚጫወት እኛ ስንሰግድ ምናምን ሲያይ 30 ላይ አዎ ልንሰግድ ነው መጣን ምናምን ብለን ጥለነው እንሄዳለን። ይጠብቀናል። ሲሪየስ ነን። 30 ላይ ያያል። ለምን ከኛ ጋር መስጊድ አትመጣም ምናምን። ኦኬ እመጣለሁ ምናምን። መስጊድ ይዘነው ልንሄድ ስንል እዛ አካባቢ የሚያውቁ ሰዎች አሉና ልከኛ እንዴ መስጊድ ልትሄድ ነው እንደዚህ ልትሆን። በቃ ልጁ ደነገጠ። ሾክድ ልጁ በጣም ደንግጦ ነው የመጣው። እኛ ጋር ነው የመጣው። ለምንድን ነው እኔን የሚጠይቁኝ? ምን አለበት መስጊድ ብሄድ? ችግር የለውም አላላችሁኝም? ችግር አለው እኔ ብሄድ? አረ ችግር የለውም። ከዛ በቃ ለማስረዳት ሞከርኩ። ቁጭ አድርገን እነዚህ እኮ ዝም ብለው ነው ሃይማኖቱን በስነ ስርዓት አያውቁ። እኛ ሙስሊሞች ሃይማኖቱን አናቅም። እስላም ማለት ይሄ ነው። አንብብ። አንተ ታነበ የለ እንግሊዝኛ አነበበ። እስኪ ያገኘውን ንገረኝ። እስልምን እኛንን እኮ እኛ ጋር ነው ችግሩ። እነዚህ ምንም አያውቁም። ቀርቼ ልጠይቅልህ፣ ወላሂ እዛ አካባቢ ላይ የነበሩ ሰዎች እስላም ሆኖ ነው የተፈጠሩት። ፋቲሃን ግን በስነ ስርዓት የማይቀራ ነበር። ፋቲሃን አስተካክሎ የማይቀራ እንዳለ እስልምና ነው የተወለዱት። እዛ አካባቢ የነበሩት በእስልምና ነው። ግን እኔ ነበርኩ ኢማሙ። ወላሂ ነው የምላቸው፣ እኔ ነበርኩ ኢማሙ እኔ ነኝ። ልክ ከዛ ቁርአን ሰጠሁት 15ኛ ቀን ላይ ራሱ ነው አይ መስጊድ ከእናንተ ጋር መሄድ እፈልጋለሁ አለኝ። በፊት እኛ ነበር የጠየቅነው አይደለ? አሁን ራሱ እኔ ከእናንተ ጋር መስጊድ መሄድ እፈልጋለሁ አለ። ኦኬ እንሄዳለን። ከሁለት ቀን በፊት ነው የነገረኝ። መስጊድ ሄድን። ወላሂ ሰርፕራይዝ ነው የሆንኩት። ወላሂ ነው የምላቸው። ሻሃዳ መቀበል እፈልጋለሁ። ኢማሙ ፊት ቆሞ ነው ያየሁት። እንግዲህ ምንም የነገርነው ነገር የለም። ና መስጊዳችንን እይ ብለን ነው ይዘን ሄር ነው ጁማዓ ስንሰግድ። ሁለተኛው ላይ እኔ መሄድ እፈልጋለሁ ነው የተናገርነው። ይሄ ነው ትክክሉ እኮ ይሄ ነው ውሸቱ እሱ ላይ አያስፈልግም። ወላሂ እስልምና አዲስ ታይዋለሽ ሰው ኑሮ እንዴት እንደሚማርከሽ። ዛሬ እኮ እኛ አይደለንም። ትላንትና እያየው ነበር አንድ ፓስተር ስለ መስጊድ ውበት ሲናገር ሲያስተምር የሱ ዝግጅት ላይ መስጊዳችን እኮ እኛ ነበር መስራት የነበረብን፣ እኛንን ማስተዋወቅ እኮ ያለብን፣ አንገታችንን መድፋት ነው የነበረብን፣ የምር መሸማቀቅ ነበረብን። ለምን አልሰራንም? ሌላው እየሰራልን ነው። እና ወላሂ ነው የምላችሁ እንግዲህ አበዛውኝ፣ በጣም ይቅርታ። ወላሂ አበዛውኝ፣ በጣም ይቅርታ። በዚህ እንግዲህ ያው አላህ ሁላችንን የሚወፍቀን ዋናው እሱ ነው። ጀዛኩሙላህ ኸይር። አላህ ዱዓ አድርጉልን። እንግዲህ ለሁላችንም ዱዓችሁ ከተለን ይሄን ብቻ ነው ማለት የምችለውና አላህ ከሚጠቀሙት ያርገን።
ቴንክ ዩ ስላዳመጣችሁኝ። እንግዲህ ካጠፋው ይቅርታ። ኖ በፍጹም እንደውም አሳጥረህ እንደነገርከን እየገባኝ ነው። አሳንሰዋል። የደረሰብህና የሄድክበት መንገድ እንደው የተቻልከውን ያህል ስኩዊዝ አድርገው ነው እና አሳጥረው እንደሆነ ይገባኛል። ካሳለፍከው ፔን ከልጅነት ህይወት እያንዳንዱን ስኩዊዝ አድርገው ነው። አይ አንደርስታንድ። ግን ፈጣሪ ሲወድ ከልጅነት ይጠራሃልና አንተ ብዙዎቹንም ከልጅነቱ ጠርቶ ገርቶ እንግዲህ ሶ አሜዚንግ ዘግናኝ የሆኑ ሰዎች like አንተን ግን ጭራሽ እነሱ እንደዘግናኝ አንተ ማየታቸው ያሳፍራል። ያንንም ሁሉ ትተኸው በልጅነት ተሰደ ከሀገርህ አካባቢ like በጣም ኢሞሽናል ነው የሚያደርገው። ጻል ልጅ ነህ። ሁሉም ልጅ ያለው ሰው ያውቃል። ምናልባት ልጁ በልጅነቱ ቢሰደድበት ምን ያህል ፔንፉል እንደሆነ ግን ፈጣሪ ወዶ መንገድ ላይ አልተወህም። ዞሮ አዙሮ ማየት ያለብህ ራሱ like I don't know ምን ማለት እንዳለብኝ አላውቅምና በጣም የሚገርም ህይወት ነው ያሳለፍከውና አላህ በጣም ይወድሃል። ለአንተ ብቻ ሳይሆን ለኛ በጣም አስተማሪ ነበር። ደቂቃዎቹ አጠሩብን እንደው ማለት like በጣም የሆነ ያጠሩ ነገር እየመሰለኝ ነበር። ብዙ ጥያቄዎች አሉኝ ሁሉ like it's so amazing ብዙ ጀርኖችን ሰማለው ያንተ like I don't know what to say እውነትም ስትወለድ ሙስሊም ነበር like literally ሁላችንም ነን ግን ያንተን እንደዚህ ቅጥጥ አድርጎ ገርፎ እንደነበርክ ነው ያሳየ ለመጀመሪያው to the source ነው ያመጣና አላሁ አክበር for that አላህ በጣም great ነው because በደንብ ገርፎኛል ብትል አንተ ያምርብሃል በደንብ ነው የተቀጣበት ከክርስቲያኑ አልቀረ ከሙስሊሙ አልቀረ ከዛፍ አምላኪዎቹ አልቀረ ከነዲያሚን ከሶሳይቲው አልቀረ ከቤተሰብ ከያንዳንዱ አልቀረ ያሳዩ ነገር በጣም አንተ እውነትን ፈጣሪ እንድታይ እነሱ ላይ እንዳትደገፍ ተረዘናክተው ከልዬ እንዳትል በደንብ ነው ያሳየህና ማሳየት ይችሉ ነበር አሁን የተናደድክባቸው ግን ፈጣሪ አልፈለገም በራሱ እንድታቀው ነው የፈለገው ሰው ላይ ጥገኛ ሆነ ነገር ከልዬ እንደምትል because የፍቅር ክፍተታችን ያቺን ስሙዝ አንኳን ሳምባዲ ሞልቶል ቢሆን ኖሮ የልጅነት ስደትን የሆነ ሰው አቅፎ ቢሆን ኖሮ የሆነ ቦታ ላይ ሳምባዲ ነቢሎ ቢል ተረሳዋል እንኳን ከልዬ ብለ ተጣበቅ ነበር መንገድ ላይ የመጣ ወንድም ቁርአን እስቲ ያሳየኝ ስትለው ቢያሳይ ኖሮ ምን ትሆናለህ you'll forget it ተረሳውና አለ ከልዬ ላይ ነው የምትጣበቀው ሰው አላህ አልፈለገም ያንን ጥገኝነት ስለዚህ በደንብ አድርጎ መልምሎ ለራሱ ሲያመቻች ነበር ነው የገባኝ because ብዙዎቻችን ሰዎቹ ላይ ማንንም አልበደለም አላህ እነዛን ሰዎች እንደዛ እንዲሆኑ ስለፈለገ ነው እነዛ ሰዎች አንተ ላይ እንደዛ ባይሆኑ ኖሮ በደቂቃ የዛን ጊዜ 12 ላይ ሻሃዳ እንዲያስክ ትቀር ነበር so you will become like ምንም የማያውቀው በደንብ እምነቱን የማያውቅ 12 አመት ልጅ አድግና ሙስሊም ሆነ ነበር አላህ ያንን አይደለም የሚፈልገው በዘመዶች አስጠርቶ ኖ እንደውም አልሰለምኩም ውጣ imagine like so ካልሰለምኩኝማ ምን አደርግልኛል ብለህ ተነስተህ ትሮጣለህ so እንደውም የምትሰልምበትን እሱ የበለጠ ግሬተሩን የምታቀውን አላህን አጣጥመው ፈጣሪን እንድታቅ መልምሎ አውጥቶዋልና ያው የምታውም ነው ፍሬህን እንደዚህ እንድታፍስ አድርጓል በሱ ስራውን እንዳልጨረሰ ለሌሎችም ምክንያት እንድትሆን በየተሰደድክበት ማስተማሪያ እንድትሆን ስለፈለገ ምቾትን አልሰጠህም በደንብ ነው የቀጣ በረሃው ከምኑ ሳይቀር ወስዷልና it's amazing like አላህ ከወደዳቸው ሲባል እውነትም ቀጥቶ አስተካክሎን ያመጣና አላሁ አክበር ከዚህ በላይ ምንድነው አንተው you successful ልብህም ሞልቶታል ፍርሃት የለም ሰው ላይ አትደገፍም any minute መሬት ብትንገጣገጥ ወደ ሰላት እንደሆነ ገብቷል በፊት ግን አይገባህም ነበር ድንጋጤን በዛ ዙሪያ ይሆን ነበርና በጣም ነው ደስ ያለኝ ስላወቅኩ ምድለኝነት ነው የሚሰማኝ ገና ባንተ ብዙ ነችን ኢንስፓየርድ አንዳልኩ አጥሮብኛል ያንዳንዱ ለብቻው ቢነገር አዲስ አበባ የክፍለ ሀገር like ያንዳንዱ ለብቻው አንዳንድ ሰዓት የሚፈልግ ታሪክ ነውና አንዋርንም ሆነ ፈራህን ሳላመሰግን አላልኩም እውነታቸውን ነበር it's well waiting for ጠብቂ ቆንጆ ታሪክ ነበር ብሎ አንዋር ጋር እናንተ አታካብዱ ብዬ ነበር እውነትም የሚካበድ ነው አላህ ደግሞ የበለጠ ትልቅነቱን ወደፊትም ባንተ ላይ ይግለጥ ብዙዎችን ወደ እስልምና የምታመጣ እንደሆንክም አልጠራጠርም ለጽናትም ካሳን ገና ብዙ እናያለን ብዙ እንሰራለን ቢያንስ እንኳን ብታልፍም አሁን አንተ you did the best you can do ባንተ እጅ ብዙ ሰዎች ሻሃዳ እንዲመጡ ሰው ማይደርሳቸው ሀገር ቋንቋቸው ማትግባባቸው ሳይቀር ፈጣሪን እንዲያውቁ አድርገሃልና ሰክሰስ ነው ወይ ካሰብከው ግን ገና አይበቃምና ባንተ ብዙዎችን ታመጣለህ ሚዲያዎችን እንድትጠቀም I highly advise you because ብዙዎች ዲዘርቭ ያደርጉ የመጀመሪያ ድሉን ስለሰጠህን ቢሆንም
ሞር ውጣ ዩቲዩብ ላይ ምናምን ኤቭሪዌር ያንተ ታሪኮች ቢወጡ ቢዳረሱ መጽሐፍ ቢታተምበት ራሱ የሚበቃ አይደለም። ብዙዎችን ኢንስፓየር ወጣቶችን ለስደት ላይ ለሚሄዱት በምን በኩል መሰደድ እንኳን እንደሌለባቸው ምን እንደሚጠብቃቸው በኖርማል ህይወት እንኳን ማሳያ መጽሐፍ ኢቭን ስለ እስልምና ትተው መጽሐፍ መውጣት ይችላል። ቪዲዮዎችን መስራት ይቻላል። ኦልሶ ጆርኒ ቱ ኢስላም ብዙዎችን ኢንስፓየር ያደርጋል። የት ሀገር የነካ ማለት ጸሎት ለኔ በአንድ ቀን ታንድን ሌላ ጊዜ እየቆራረጥኩኝ እጠይቅሃለሁ እያረፍኩኝ ስለዚህ በጣም አላሁ አክበር አንተን የመሰለ ወንድም አላህ ስለሰጠኝ እድለኝነት ነው የሚሰማኝ። ካንተ ብዙ እማራለሁ። ገና እንዳልከው ሱረቱል ፈቲሃ ምናምን ጨርሼ ገና ድክ ያጋራቱ ገና ሰለምቴ ነኝ። ገና ከናንተ እንማራለን። አላህ ይጠብቃችሁ። I don't know what to say really የእውነት ምን ማለት እንዳለብኝ ነው ራሱ አላቅም። ቴንክ ዩ አልቀሰናል። በመሃል ብዙ ስቀናል። በየደቂቃ የወሰድከን ጆርኒ ብዙዎቻችን ያሳሳቀ አንጀታችን ውስጥ ላይክ ኖ ፕሮብለም የሚያደርስ ስለሆነ ላይክ ብዙ ደግሞ እንደዚህ አይነት በኢንተርቴይንመንትም ብዙ ወጣቶች ማድረስ ይቻላል። ብዙዎች እኛ ለታሪክ ነው እንትን የሚያደርገው ያንተ ልብንም ቀልብንም የሚያረሰርስ ነውና አላህ ይጠብቅ። ከልብ የተመኘሃቸውን ሁሉ ነገር ይስጥ። አልደረሳለ የምትለውን ሁሉ ያድርስልህ። ወልደ ከብደ ስመ ልጆችን አፍርተ ልጆቹ የሙስሊሙ ነቢይ ልጆች ይባሉል። ዘረ ሙስሊም ተብሎ ይጠራል። I'm sure ገና ሳትስፋይ ያልሆንክ ክፍተት አለ። ያልሰለሙ ቤተሰቦች ይኖርሃል። አላህ ወደ እስልምና ያምጣል። በአንተ ስም የነካ ያረገ ሁሉን ልክ እንዳልከው ኢስላም ላይክ ዳስ ትልቅ ነገርና አላህ ይጨምርልህ። ስላከበርከኝ ሳትንቅ አይቺ ልጅ የኔን ታሪክ ዛሬ ብትሰማ ብለህ ሰዓትን ወርድ አድርገህ ለኔ ስላከበርከኝ አላህ ያክብርልኝ። እናንተንም ፈሪያንም አኗንም የልባችሁ ይድረስ። እዚህ ቁጭ ብላችሁ ታፕ ሼር ኮፒ ሊንክ ያደረጋችሁ ሰዎች በሙሉ በጣም ነው የማመሰግነው። ጥያቄ ያላችሁ ስግብግብ ነኝ ጥያቄ አላጋራም ብቻዬን የሰማሁትኝ። አብሶ ሶሪ ለሌሎቻችሁ እየገባችሁ መጠየቅ ይጠይቁ አይደለ? መልካም ፍቃድ ከሆነ ይጠይቁ። በቃ ግቡና መጠየቅ ትችላላችሁ። ከአሪያ ጀምሮ በቃ ቤቱን ዘጋሽ እኮ አዲስ ማሻአላህ በጣም ወላሂ በጣም የሚገርም ታሪክ ነው የነቢል እና በጣም ወላሂ እስ kind of በጣም አስተማሪ የሆነ እንትን ነው። በጣም ነው ደስ ያለኝ ስለመጣ እና ልክ ሲገባ እዚህ ነቢል ጎተቴና ወዲያው ነው የደወልኩለት ቴክስት አድርጌ አንተ ሰው ተነስተሃል ብዬው አው ተነስቻለሁ ሲለኝ በጣም ነው ደስ ያለኝ። በቃ እንጠብቃለን ብዬው ነው ያመጣሁትና አልহামዱሊላህ በጣም ወላሂ እስ በጣም ደስ የሚል ጆርኒ ነበረ። በጣም የሚገርም እንትን ነውና ቴንኪው ነቢሌ አክብረህን ስለመጣ በጣም ነው ደስ ያለኝ። በጣም ቀጥሉበት አለው። እኔ አዲስ አንቺ ቀጥልበት። ፈራሃ ትናንትና ተዋውቀን በትናንትናው ቀን ነበርና ትልቅ ስጦታ ነው ይዘልኝ የመጣው። ያው ራስህን በቃ በእኛ ቤት እንድናከብርህና እንድናስታውስ ሜሞሬብል የሆነ ወንድም ሰጥተናልና አንዋርም ሁለታችሁም አመሰግናለሁ። እህቴ ናዲያ ሰላም አለይኩም። ሳራ ተዋወቁት ወንድማችሁን ሁላችሁም ማታውቁትም ካላችሁ ወይኔ ነኝ እንግዳዋ ወይኔና ናዲያ እናቅም። እህቴ ናዲያ ላይ ሰጠኝ እህቴ ናትና እስልምና ውስጥ ከመጣ like a blood sister ነው። በርቀት ሆነን እንኳን እና ብትተዋወቅ ደስ ስለሚለኝ ነው የሳብኳት። እስልምና ውስጥ ቃላት ሳይወጡ የሚያከብሩን ሰዎች ፈጣሪ ይሰጣልና እሷ she's been part of my life so ተዋወቃት ናዲያን ካለሽ ሰላም ትበዩ። ሰላም አለይኩም ናዲያ። ሰላም አለይኩም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱ። ነቢል ሁላችሁ እንዴት ናችሁ? ወላሂ በጣም ደስ ብሎኛል። በንግግር በጣም ብዙ ነገር ነው የተማርኩት። የእውነቴን ነው ላይክ እስልምናችንን እንድንፈትሽ ሙስሊሞች እስልምናችንን ሳይሆን ሙስሊሞች ምን አይነት እንደሆኑ እንድንፈትሽ በጣም ብዙ ነገር ነው ከጆርኒ የተማርኩት እና ያንተን ደግሞ ወላሂ በጣም ትልቅነት ላይ ከሰው አለመፈለግ ሁሉ ነገር በራስ መፈለግ ወላሂ ትልቅነትን እና ያሳየኝ እና አላህ ይጨምርልህ። ገና ሞር እንጠብቃለን ካንተ ያው ሁሌም ከጎንህ ነን። እንደዚህ አይነት ሪቨርት ያደረጉ ሰዎችን በጣም እንወዳለን። እኔ በበኩሌ ራሴን ስናገር
በጣም ነው ማከብረህ፣ በጣም ነው ማደንቀህ። አላህ ይጨምርልህ፣ ከዚህ በላይ ትልቅ ቦታ ያድርስህ ኢንሻአላህ። ጥያቄ የለኝም፣ ጨርሻለሁ። ዌል እንግዲህ ትያለሽ ዌል እንግዲህ ዌልካም ቱ ዘ ፋሚሊ እንዲሉ ያህል ነው። ናዲያ እና እኔ ጀስት ዋና ዌልካም ዩ ያ ዌልካም ቲም ለማድረግ ያህል ነው። ወደ ቤት ነው የመጣው። ርቀት ላይ ብንሆንም እንኳን እንትኑን ወደዋለሁ፣ ይሄ መያያዙን you're like ሩቅ ነን ሁላችን፣ ግን we just want to welcome you። ርቀትም ቢሆን ያሳለፍከው ነገሮችን ብዙ ቢሆኑ you have a family። ዛሬም ብንሰማውም ታሪክህን ቤተሰቦች እንዳሉ እኛም ከርቀት ብንሆንም like anytime when you need በቃ like ፓወር ከጀርባዬ አሉኝ ብለህ የምታስበው ቤተሰቦች ነው ያገኘኸውና እንኳን ወደ ቤት መጣ። እንኳንም ወንድምህ ሆንከን። እኔ ወንድምና እህት የለኝም ተወልዶ በስጋና ሳገኝ እንደዚህ አይነት ቤተሰቦች በቃ አላህ ለኔ ሲል እንደዚህ እየፈለቀቀ የሚያመጣችሁ ይመስለኛልና በጣም አብሶ እንደዚህ በደንብ ፔኑን የሚያቅሰው ደስ ይለኛል። ሪል የቀበጠበት ሳይሆን እውነት አላህ ሲያገኘው በደንብ ቆንጥቶ ይመጣል አይደል? ስሜቱ ግብት ብሎት ለማስረዳት አይጠበቅብኝም። ጥያቄዎቼም ላይ አንዳንድ አፍላ አይጣፍጡም ማለት ለመጠየቅም ብለህ ያልሆነበት ላይ ሪል በቃ እውነት ስልም ያለ ሰው ሲሆን like it's amazing። እና እንኳን ወደ ቤተሰቦች ወደ ቤት መጣ። welcome to የአዲስ ቤተሰቦች ናቸው የምታያቸው በአብዛኞቹ። አንዳንድ እያለ የምናረገውም ነገር ሌላ አይደለም። ውበታችን እስልምናችንና ፈጣሪያችን አላህን ለማጉላት ብቻ ነው። we just being grateful አላህ ለኛ ላረገው ነገር ለሰጠን ይችላል ትንፋሽ እሱ ቢከብርበት ብለን ነውና I don't know what to say። አንዋር በጣም ነው የምናመሰግነው። ቀጥሉ። ያ እንኳን ያው የሆነ ቤት ወንድሜ ቤት ነው ያገኘሁትና ነካ ሲያረጋት ነው አስቆሜው። እሱም አክብሮኝ አቁሞ እሺ እመጣለሁ ብሎ ስለመጣሁ ነባ በጣም ነው የማመሰግነው። ያቺንም ነገር ደግሞ የመሰራቿን ወጋ አድርጎኛል ያ ወንድሜ። አላህ ደግሞ ያማረ ያድርግልህ። የምትወደውን አይነት ማንም አልተናገርኩም። ያው አይ ምንም አልተናገርኩም እኮ እኔ ስለማውቃት። አላህ ደግሞ ክድን አድርጎ ፍትፍት አድርጎ ያጉርሰ እና እኔም የዛ ቀን ነው ከትናንትና ወዲያ ነው ያገኘው። ከትናንት ወዲያና አቋርጬው ነው ነገ ትመጣለህ ምናምን ብዬ ከዛ ከፈራን ጋር ደግሞ ጓደኛ ቁጥር አለን ሲሉ አሃ ያስኩኝና ያው እንግዲህ ፈራንም አመጣዋለሁ እመጣለሁ ብሎ አላለ። በተባለው ሰዓት መጣልን። አሁን በኋላ ነው ራሴ እኔ ግን ፋራ ነኝ። ያው የአዲስ አበባ ልጅ ቦንም እዚህ እየሳቀችብኝ ያልገባኝ ነገር አለ። ስግጥና አለብኝ ብያለሁ። እኔ ማሻአላ ለበል ጉጉኝ ወይ እንደርሰን ነው። አይ ቆይ ተረጋ ብዙ እስካሁን ሚስጥሩን አልደበቀኝም። ሲመጣና like I have to know so stranger ልንሆን አይገባንም። ከደቂቃ በፊት ፋሚሊ ተባብለን all of the said stranger አይሄድም እኔ ጋር አይመጣምና what happened አንዳንድ ነገሮች ፕራይቬት የሚሆኑ ነገሮች አሉ አይደል? ያ ጊዜው ደግሞ ሲደርስ ደግሞ እኔ በውስጥ ነግራታለሁ። ለሷ ለብቻዋ በውስጥ ነግራታለሁ። ይሄን ነገር የምሬ ነው ማለት በጣም ብዙ ሰው የሚያቀኝ ሙስሊም እንደሆንኩ ነው። መናገርም እንዳልኳችሁ ከመጀመሪያም ጀምሮ ለአንድ ሰው ተናገር ያላቅም። ይሄን ታሪክ የዛሬ እንግዲህ ስንት አመት ዛሬ 15 አመት ከ2010 ጀምሮ እስካሁን የመጨረሻ ወደ እስልምና የተመለስኩት 2010 ነውና በቃ ለምንድን ነው የምኖረው? ለሰው ነው ወይስ ለአላህ ነው? አንድ ሰው ብቻ ነው። አንድ ሰው ማለት ሼክ አብራቸው ስለነበርኩኝ መስጊድ ውስጥ እሱ ብቻ ነው ይሄን ነገር የሚያውቀው። አጠገብ ያሉት ጓደኞቼ ዛሬ ወላሂ ሰርፕራይዝ ሊሆኑ ይችላሉና እላቸዋለሁ። አንድ ጓደኛ የ4 ኪሎ ልጅ ነውና እንትን ነው እና አውቃለሁ እኮ አንተን ይለኛል። አይ እስክንድር ይባላልና ስለኔ እንዳታወራ አውቀዋለሁ ብለህ እንዳታወራ ነገ ሰርፕራይዝ ልትሆን ትችላለህ። እና አንዴ ኦሮምኛ ሳወራ ሰማና አንተ ግን ድብቅ ነገር እንዴ እስከዛሬ ኦሮምኛ እንደማችል አታወራ ብዬ ካልነበረ ስለኔ እና የምሬን ነው በጣም ብዙ ጊዜ አላወራም። ለምን እንዳልኳቸው ያሳለፍኩት ነገር ስለሆነ በቃ የራሴ የሆነ ነገር የራሴ በቃ የምኖረውን ከሰው ጋር ሼር ማድረግ ያለብኝን እየመጠንኩኝ ሼር አደርጋለሁ። ኢቭን ጓደኞቼ የምላችሁ ሙስሊሞች የሆኑ እኔ ነኝ በጣም ብዙ ጊዜ ኢማም ለምን በመስማት ነው በጣም በማንበብ እንኳን ሳይሆን ቁርአንን በአብዛኛዎቹ ሱራዎች ዛሬ አለኝ የምለውን በመስማት ነው። አረብኛም መስማቴ በጣም ረድቶኛል። አሁን
ቁርአኖቹን ስሰማ በጣም ብዙ ጊዜ ያለው ማን የሚያነቡ ሰዎች ዲቴል አይደለም ገብቶ ለኔ ስዕል አለው ወላሂ በጣም ብዙ ነገሮቹ ቃላቶቹ አረብኛውን በደንብ አድምጡታል አረብኛውን በደንብ አድምጡታል አረብኛውን በደንብ አድምጡት አረብኛውን ስለማይችል በተለይ መጽሐፎችን አንብባችሁ ከሆናችሁ ወደ ቁርአን ስትመጡና ዲቴል ስታዩት መልእክቱ የአላህ ቃል አላህ ያን ያለበት ምክንያት ይገባችሁ እና አንድ ልጅ እያየው ነበርና ቪስባደን ምናምን እያለ ነበርና በፊት የምኖርበት ከተማ ነበር ጀርመን ሀገር ላይ እንግዲህ በዛኔ ሰምተህ ካልሆነ ዛሬ ሰምተሃል ያልሰሙ ልጅ ሊኖር ይችላል አብሬ ዝኖር ስላልሰማ አፉ በለኝ እንግዲህ ቀጥሉ ወላሂ ደስ ብሎኛል ስለመጣም ስለተዋወቅንም እዚህ ውስጥ ያላችሁ ሁሉ ፎሎ አድርጉት ካንተ ብዙ እንጠብቃለን አትጥፋ አዲስ ጋር እኔ አሁን ሱስ ሆኖብኛል በቀን 3 ወይ 2 ካልሰማው እንቅልፍ አይወስደኝም ለሊቱ ሙሉ እና ደግሞ መጣለው ብሎ ደግሞ ሲቆዩም እንደዛው ነው እንቅልፍ አጣለውና አላህ ይጨምርልህ ወላሂ አላህ ላያስችል አይሰጥም የምትፈልገውን ሳይሆን የሚያስፈልግህን ይስጥ የምንፈልገውን ከተሰጠን እንጠፋበታለን ወይ እንለማበታለን ግን የሚያስፈልገንን ከተሰጠን ግን እንኖርበታለን እና እኛ የምንፈልገውን ሳይሆን የሚያስፈልገንን አላህ ሰጪ ነው ለምን እንሰጣችኋለሁ ሳልሰጣችሁ አልገላችሁም ብሏል ፕሮሚስ ገብቶልናል ከኛ ምንድነው የሚፈልገው ሰበቡን ማድረስ ነው ማንኛውም ነገር ላይ ይሄም ነቢል የምትለው ሞክሼህም በ18 ቀን ቁርአን ያጠናቀቀ ነው ሰለምቴ ነው ሞክሼህ ነው እንግዲህ አሁን እሱ ያው ቁርአን ይጋብዛል እና በቃ የሌሎቹን ሰዓት አልያዝ ቴንክ ዩ አዲዬ ቴንክ ዩ ሌላም ሐሚድ መጥቷል እኔ የምወዳቸውን ሰዎች ምናልባት አሁን ካቻለ ሐሚድም አለ ነቢሎም አለ ትልልቅ ስጦታዎች ሰው ሊሰጥ ይችላል እኔ ቅና ሳልሰልም ጀምሮ ፓሽኔትሊ ጆሮዬ ልክ እንዳልከው በንጽጽር ሰዓት ቁርአን ስንት ነው 7 ነው አንድ አይደለም ቁርአን በሚል በንጽጽር ኮምፓራቲቭ ላይ በነበረ ዲቤት ሙኒር የሚባል ወንድማችን አቀራሩ ነው ቅራአቱን ለመለየት እንዲመች የሚል ቁርአን ቀራልኝና አጋር አዲክትድ ከዛ ጀምሮ አዲስ ተቀርቶባት ነው መሰለኝ የሰለመች ይላሉና ላይክ ሲሰማ it just keeps me calm እና ገብቶኝ ባልሆነበትም ሰዓት it just vibration የድምጽ አቀራራቸው ምናምን የሚሰጠኝ የሆነ calmness ማረጋጋት አለውና እያልኩኝ ከሰለምኩኝም በኋላ ለሰው ስጦታ ለወደድኳቸው ሲመጡ ልሰጥ የምችለው እንደ ሰለምቴነቴ በጣም ፓሽኔትሊ እንደመመሪያዬም ቁርአንን ሲቀራ ነውና በወንድሞቼ ቁርአንን ስጦታ አድርጌ እንድትሰማ እዚህ ወንድማችንን ጋብዛለን አላህ ይጨምርልህ ገና አለን ብዙ እንጓዛለን ገና እንበዛለን አትጠራጠር ላይክ በጣም እንበዛና ይሄ ሰዎች ኢነር ፒስ የሚለው ይገባቸዋል አንተው ስለሰለም you know what inner peace is ሌላ ምንም ረብሻ የሌለበት በኖርማል ፕራክቲስ የሚመጣ ሳይሆን የውስጣዊ ሰላም ጉዳውትን በክፍያ ማታገኘው ያለምንም ብትታገል እንደው ቢደረደር ክብር ዝናው እንዳልከው ሼክ መሐመድ አይደለም ያለም አለም ይባለው ፊት ቢደቀን የሰላምን አላፊት የምትቆምበት ነሰላት ያል ማንንም የሚያክል የለም ያ የልብ ሰላም መለኪያ መረጋጋቱ ያ ነው ክብራችን ለሙስሊሞች አብሶ ለሰለም ነው ለኛ ይገባናል ውስጥ how calm it can get ቁርአን ስትሰማ ስታነብ ስትጽናናበት ስትዋደድበት ስትያያዝበት ነው so beautiful ያገኘሁት ነገር ከእስልምና ነውና ቁርአንን እንጋብዛለሁ ሌሎችም ጥያቄ ካላቸው እንቀጥላለን ሰላም አለይኩም ሐሚዶ ወንድሜ ነቢልም ሰለምቴ ነው ባይዘው የታቀው ይሆናል እሱ ወደ 5-6 አመት ሆኖታል ከሰለመ እና እሱ በ18 ቀን ነው ቁርአንን የጨረሰው አንብቦና it's just amazing ያስቀናኛል እሱ እኔ አመት ይፈጅብኝ ነው እላለሁ ሙሉን በቃ like seriously ይችላልው ምናምን ግን እሱን ሳይ every day I know challenge ነው አደባታለሁ ምናምን እንድገባባል ያረጋኛል እሱን ሳይና ሰነፍ እንዳሉን ከሚያረጉኝ ሰለምቲዎች ማለት እሱን በማየት ነግሮኝ ምናምን ሳይሆን በማየት
በየቀኑ ኢምፓወር ያደርገናልና አንተም በየቀኑ እኛ ጋር ትጥፋብን። እኔ ያው ፍቅሬንም አክብሮቴንም ገልጫለሁ። የተመኘው ትዳርም ካለ ልጆችም ካሉ ኑሮም ካለ አላህ ይስጥ። ልክ በምትፈልገው ወይ ቤትህን ላይክ ነገ ተሰላችተህ የማይደክም ስትገባ የምትደሰትበት ልብህን እንዴ ፈጣሪ ነበር እንዴ ፈተናይ ያልቀረብኝ የማይልብህ ፈተና በቅቶ አትሊስት እነም ሪጆይስ የምታረግበትን ነገር አላህ ይስጥ ይጨምርልህ ነገር ነው አይደለም። ድብርት አብዛኛው ጊዜ የምናየው ችግር እሱ ነው። ድብርት የሚባለው ነገር ይሄ አንድ ኢሞሽን ላይ የምናየው ነገር አንድ እሱ ነው። ኢሞሽን ላይ ስሜት የሚባለው ነገር ላይ የምናስተውለው አንዱ ችግር ድብርት የሚባለው ነገር ነውና ስሜት በጥቅሉ ማለት ስሜት ኢሞሽን የሚባለው ነገር ባይዘው ምንድነው ራሱ የሚለውን ነገር መረዳት አለብን። ከሱ በፊት እስቲ ስሜት ምንድነው ሲፈታ ዲፋይን ሲደረግ ስሜት ራሱ ማለት ፍቅር ወይም መጥላት ማለት ነው፣ ወይም ደግሞ ደስታ ወይም ሀዘን ማለት ነው። ስሜት የሚባለው ነገር ያ ነው። ባይዘው ኢሞሽን የሚባለው ነገር ያ ነው። ፍቅር ወይም ጥላቻ፣ ደስታ ወይም ሀዘን ኢሞሽን ከሚባለው የሚከተቱ ናቸው። እና ደግሞ አንድ ደግሞ እይታ አለ፣ ውሳኔ የሚባል ነገር አለ። ውሳኔ የሚባለው ደግሞ በዚህ ውስጥ ሊሆን አይገባም። ፍቅር ወይም ጥላቻ ውስጥ ሆነን ደስታ ወይም ሀዘን ውስጥ ሆነን የምንወስነው ውሳኔ ጸጸት ውስጥ የሚከተል ነው። ትርፉ ያ ብቻ ነው። ብዙ ጊዜ ሰዎች ወደ ጥፋት የምንገባው በስሜት ውስጥ ነው። በፍቅር ውስጥ ሆነን ወይ ጥላቻ ውስጥ ሆነን አንድ ነገር በቃ ከመጠን በላይ እንወደዋለን። ከዛ በዛ ውስጥ ሆነን የምንወስነው ውሳኔ አለን። ከመጠን በላይ እንጠላዋለን። በዛ ውስጥ ሆነን የምንወስነው ውሳኔ አለን። ከመጠን በላይ የሆነ ደስታ ውስጥ እንገባለን ወይ ከመጠን በላይ ሀዘን ውስጥ እንገባና የምንወስነው ውሳኔ ነው ጸጸት ውስጥ የሚከተልና ብዙ ጊዜ ሰዎች ወደ ጥፋት የምንገባው በዚህ ነው ለማለት ያህል ነውና ከስሜት ወጥተን ይሄ በምክንያታዊነት ወይም ደግሞ በእውቀት ስንወስን ጽናት ይኖረናል፣ ምክንያታዊነት ይኖረናል፣ ራሽናሊቲ ይኖረናል። ገብታችኋል? ስለዚህ በስሜት ከመወሰንና በእውቀት መወሰን የሚባለው ነገር ይሄ ነው ልዩነቱ። በኢሞሽን መወሰንና ምክንያታዊ ከሚያደርገው ደግሞ ራሽናሊቲ በዛ በእውቀት መወሰን ልዩነቱ ይሄ ነው። አምላካችን አላህም ያለን ይሄን ነው። እውቀት ሳይኖር መከተል እንደማይቻል አምላካችን አላህ ሴት አድርጎልናል። የት ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ ለአንተ በእርሱ እውቀት የሌለህን ነገር አትከተል፣ መስሚያ ማያም ልብም እነዚህ ሁሉ ባለቤታቸው ለነሱ ተጠያቂ ነውና ይላል አምላካችን አለ። ስለዚህ አምላካችን አለ አንድ እንድንሆን ካዘዘን ነገር አንዱ ምንድነው? ራሽናል መሆን ነው። ምክንያታዊ መሆን ነው። እውቀት የሚባለው ነገር ከስሜት ውጪ የሆነ ነገር ነው። ባይዘው በእውቀት ውስጥ የተወሰነ ውሳኔ ራሽናል የሚያደርግ ነው፣ ምክንያታዊ የሚያደርጋችሁ ነገር ነው። ይሄ ከፍቅር ውጪ ሆናችሁ፣ ከጥላቻ ውጪ ሆናችሁ፣ ከደስታና ከሀዘን ከነዚህ ውጪ ሆናችሁ የምትወስኑት ውሳኔ ራሽናል የሚያደርጋችሁ ነው። እና ሰዎችንም አብዛኛውን ጊዜ ድብርት ውስጥ የሚከታቸው ይሄ ነው። ያለ እውቀት የተለያዩ እንትኖች ውስጥ ይዘፈቃሉ። በጣም ብዙ ሰዎች ውስጥ ይዘፈቃሉ። ይሄ አልኮል መጠጣት ሊሆን ይችላል፣ ድራግ ውስጥ መግባት ሊሆን ይችላል፣ ምናምን ወደዛ ውስጥ ይገባሉ። ያ ነገር ውስጥ ሲገባ እንትን ይላሉ፣ የሆነ ይሄ ትካዜ ውስጥ ይገባል። በብዙ ነገሮች አዲክትድ ይሆናሉና ትካዜ ውስጥ፣ ሀዘን ውስጥ፣ ፍርሃት ውስጥ፣ አለመርካት፣ አለመደሰት ውስጥ ፕላስ ደግሞ አለመረጋጋት ውስጥ ይገባሉ። ይሄ አሉታዊ ተጽዕኖ አፌክት ያደርገናልና በእውቀት መከተል እንግዲህ ሁላችንም አላህ በእውቀት ከሚተከተሉት ያድርገን፣ ያው በኋላ ጸጸት ከሚገቡት አላህ ያድርገን። እና አምላካችን አላህ እንዲህ አይነት አሉታዊ ተጽዕኖ ያው ሰው እንደመሆናችን በመሳት ውስጥ የሚያጋጥመን ስለሆነ ከዚህ አሉታዊ ተጽዕኖ አምላካችን አላህ እንደሚያወጣንና መልካም የሆነ ኑሮ ደግሞ እንዲያኖረን ቃል ገብቶልናል። የት ነው ቃል ይገባል? ሱረቱል ነህል ምዕራፍ 16:97 ላይ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖረዋለን፣ የሰሩትም ከነበሩት ነገር በመልካም ምንዳቸውን እንመነዳቸዋለን አለ። ስለዚህ ለአንድ አማኝ አምላካችን አላህ ቃል የገባለት ነገር አለ፣ መልካም ኑሮን በእርግጥ እናኖረዋለን ብሎ። ስለዚህ አንድ ይሄ እንዲህ በነገሮች ውስጥ አለመርካት፣ አለመደሰት፣ አለመረጋጋት ምናምን የሚያመጡብንን በስሜት ውስጥ የተወሰኑ ውሳኔዎቻችን፣ ተግባሮቻችን ሁሉ አምላካችን አላህ መድኃኒት እንዳደረገልን ነግሮልናል። ያ መድኃኒቱ ከብዙ ነገሮች ነፃ የምንወጣበት መድኃኒት እስቲ ምን አደረገው? ለምሳሌ አንደኛው ቁርአን የሚባለው ነው። ቁርአን ድብርት፣ ጭንቀት፣ ፍርሃት፣ ሀዘን የመሳሰሉ ነገሮች እነዚህ አሉታዊ ነገሮችን መቀመጫቸው ልብ ውስጥ እንደሆነ ነው። ስለዚህ ልብ ውስጥ እንደመሆኑ ደግሞ በልብ ላለው ለዚህ በሽታ መድኃኒቱ ቁርአን መቅራት ነው ብሎ አስቀምጦልናል። ሱረቱል ኢስራ ምዕራፍ 17 ቁጥር 82 ላይ ከቁርአንም ለምእመናን መድኃኒትና እዝነት የሆነን እናወርዳለን በዳዮችንም ከሳራን እንጂ ሌላ አይጨምርላቸውም ብሎ ፕላስ ደግሞ ሱረቱል ዩሱፍ ምዕራፍ 10 ከቁጥር 57 ላይ እናንተ ሰዎች ከጌታችሁ ግሳጼ
በደረቶች ውስጥም ላለው በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣንላችሁ ይላል። ስለዚህ አንዱ መድኃኒት ወደ ቁርአን መቅረብ ነው። ወደ ቁርአን ቅረቡ ያ ጀማ። በቻላችሁት ያህል ወደ ቁርአን ወደ አምላካችሁ ቃል ቅረቡ። እኔ መድኃኒት ነው ያመጣሁላችሁ እያላችሁ ተቻል የሆነ ፓዙ ራሱ መድኃኒት ነው። ተቻል እስልምና መኖር ራሱ መድኃኒት ነው። ተቻል እስልምናን የምትኖሩት በቁርአን ውስጥ ስትኖሩ ነው። ተቻል እንደውም ሶፊር ረህማን መሰለኝ ካልተሳሳትኩኝ ላይክ የሆነ ቁርአንን የህይወት መመሪያ ስታረገው እንደው በቁርአን ውስጥ ስትኖር ላይክ የሆነ ነቢያትን ያገኘ ኃይል ስሜት ይሰማሃል ይላል። ተቻል ስለዚህ የሆነ እስልምና የሚኖር ህይወት ነው። ያን የሚኖር ህይወት ደግሞ አንድ ከገለጹ ፋይናል የሆኑ መጽሐፍቶች መካከልና ግንባር ቀደሙ ቁርአን የሚባለው ነው። በዛው ስትኖሩ ሰው እንደመሆናችሁ የሚመጣባችሁ ጭንቀት፣ ፍርሃት፣ ሐዘን መሰል ነገሮች ሁሉ መድኃኒት ያገኛሉ። በምን? በቁርአን ማለት ነው። ስለዚህ ፓዙ ራሱ ሰውነታችን ላይ የሚያጋጥመን ይሄ ሰው እንደመሆናችን የሚያጋጥመንን ነገር እንዳለ የሚያነጻ ንጹህ የሚያደርግ ነው። በቃ የሚኖር ህይወት መሆኑ አንድ መድኃኒት ነው። ለህመማችን መድኃኒት ነው። ለመሳሳታችን አራሚ ነው። የሚገርመው ነገር ያ ነው። አንድም እስልምና ያ ነውና ሌላኛው መድኃኒት የሚሆነው ነገር ምንድነው? ዚክር የሚባለው ነገር ነው። ቀልብ እንዲደርቅ ከሚያደርጉ ነገሮች አንዱ አላህን ከማውሳት መራቅ ነው። አላህን ከማውሳት ስትርቁ ቀልባችሁ ይደርቃል። አላህን ማስታወስ ደግሞ ልክ በዛ ተቃራኒ ለልብ ድርቀት ማርጠቢያ ነው። ልባችሁን ያረጥበዋል። ልባችሁን የሚያረጥበው አንድ ምንድነው? ወደ አላህ ስትቀርቡ ነው። ከአላህ ስትርቁ ደግሞ ይሄ ልባችሁ እንትን ይላል ማለት ነው። ይሄ ይደርቃል። እዚህ አላህን ማውሳት አንድ ቀልብን እንትን የሚል ነገር ነው። የሚያረሰርስ የሚያረጥብ ነገር ነው። በእርግጥም አላህን በማውሳት ልቦች ይረካሉ ይላል ቁርአን ሱረቱ ራዕድ ምዕራፍ 13 ቁጥር 28 ላይ እነዚያ ያመኑ ልቦቻቸው አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ ይላል። ስለዚህ አንድ ወደ አላህ እንቅረብ፣ አላህን ወደ ማውሳት እንቅረብ። ቁርአን ብያቸዋለሁ፣ ዚክር ብያቸዋለሁ። ሌላኛው ደግሞ ኢማን የሚባለው ነገር ነው። ያለ እምነት የሚሰሩ መልካም ስራዎች እንዳለ የሚወድቁ ናቸው። ይሄ ደግሞ ገለባ የሚባለው ነገር ማለት ነው። መልካም ስራ ፍሬ የሚኖረው በኢማን ሲሰራ ነው። ታውቃለህ? በኢማን መልካም ስራዎች መስራት ምናምን ስታመጡ ቅድም እንደነገርኳችሁ ፍርሃት፣ ሐዘን ምናምን የሚባለው ነገር የቀልብ ምናምን ችግሮች እንዳለ ይጠፋሉ። ከኔ አይደለም የተለያየ አይነት